ምግብ ልበላ እኮ ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ናችሁ ወይ? ልላችሁ መሰላችሁ። ዛሬ ደግሞ ላገባ ነው፣ ማርያምን ላገባ ነው። እንዴት ነው? በድግስ ይሁን ወይስ ደግሞ እንዲሁ ዝም ብዬ ላገባ ልላችሁ ፈልጌ መጣሁኝ ወደ እናንተ ማለት ነው። መቼም እኔ ርዕስ ምናምን ነገር የሚባል ነገር የለም። ያው እንጀራ እስኪ ብሉ። ፍርፍርና እንትን ነው ለልጄ ዛሬ ፍርፍር አልነበረም የተባለው ትምህርት ቤት ምንድነው እንቁላል የተቀቀለ። እንዴት እንቁላል የተቀቀለ ብቻ ትፈላለች ብዬ ከፍርፍር ጋር አድርጌ እንቁላሉን ጣል አድርጌ ቀቅዬ ከዛ ደግሞ ፓስታ ወይም ደግሞ መኮረኒ በአትክልት ነው የተባለው። እኔ መኮረኒ ሰራሁላት ማለት ነው በአትክልት እና የእሱን የልጄን ለልጄም አብሬ እሰራለሁ፣ ለራሴም እሰራለሁ። ይኸውን ፍርፍር ነው ልብላ። ውጭ ያላችሁ እኮ እንጀራ ያማችኋል። እንጀራ ማታገኙ ግን ልብላ። ቆይ ደግሞ ይሄ ደግሞ እንትን ነው መኮረኒ በአትክልት ምናምን ማለት ነው። እና ምን ልላችሁ ነበረ? ላገባ ነው። አግቢታ የምትሉኝ በድግስ ምናምን እንደግስ ወይስ እንዲሁ ልንጋባ? እስኪ ቤተሰቦች እናንተ አማክሩኝ። ሌላ ቤተሰብ እንደሌለኝ ታውቃላችሁ። ሌላ ቤተሰብ የለኝ፣ እናንተ ናችሁ ቤተሰቦች። እና ላገባ ነው ግን እሱ በድግስ ምናምን መሆን አለበት ምናምን። አሁን ድግስ ተደግሶ የሚደገሰው ሽማግሌ ምናምን ያስፈልጋል። ሽማግሌ ሀገር ቤት ሊሄዱ ነው አሁን ጎንደር። እኔ ቤተሰብ የለኝም እዚህ ጋር አዲስ አበባ አሉኝ፣ ግን መጥራት አልፈልግም። ምክንያቱም ስቸገር እንደዚሁ እያዩ ነበረ። ለዛ መጥራት አልፈልግም ብዬ አሁን መምጣት ከፈለጋችሁ እኔ እመጣለሁ በሉኝ። እውነቴን ነው፣ እንውጣለሁ ማለት ነው። ከዛ በተረፈ ግን እኔ ዝም ብሎ ይሻላል። ድግስ ምን ያደርጋል? እዛ ላይ እንዳልኳችሁ የኔ ቤተሰብ ስለሌለ እዚህ መጥረምጠራቸው ስለሌሉ አልፈልግም ብዬ አሁን ሽማግሌ በልጄ ነው የሚላከው። እንግዲህ ለማማዬ እኔ አባትሽ እንዲሆን ትፈልጊያለሽ ተብሎ አዎ ካለች አገባዋለሁ። አልፈልግም ብዬው ካለች ደግሞ ወላጅ አባትን ነው ብዬው ካለች ምንም ማድረግ አይቻልም። ግን በጣም ነው የምትወደው ከወላጅ አባቷ እጥፍ በጣም የምትወደው ነው። የ10 ዓመት ጓደኛዬ ነው። ልጄ ገና 5ኛ ዓመት አልሞላም። እንዴት ሆኖ ካላችሁኝ የድሮ ጓደኛዬ ነበረ እና እሱ ድሮ ትቶኝ የማያውቅም። ተቸገሬም ሳብኩኝም አለቀስኩኝም ከጎኔ ነበር ሁሉ ጊዜ። ግን ያው ልጄ የስጋ ልጁ ስላልሆነች ብቻ የሆነ ነገር ሲሉት ትንሽ ከቤተሰብ ምናምን አሉ እነዛ ተንከሲሶች ማለት ነው የምታውቋቸው። ትንሽ ይከፋው ነበረ። በባለፈው ሄዶ ወስዳለሁ ሲል አንተ ምን ቤት ነህ ጽድት ያለ አባት ያላት እያሉ ብዙ መከራ ሳይተውት ነበረ ታውቃላችሁ። ከዛ ውጭ ግን በጣም ነው የሚወዳት ልጅን እሱን ካገኘች ሲጀመር እኔን ሁሉ ነው የምትረሳኝ ማለት ነው። ስለዚህ አሁን እሱን ለመጋባት ወስነናል እና ልንጋባ ነው እና ሽምግልና ለማማየ ነው የሚላከው። ዝንብ ነው። ኧረ በስመ አብ ምን ይሰራሉ? ቆይ ግንቦት ሊገባ ነው እንዴ? ገባ አንድ ዝንብ ነው። በኢየሱስ ባላየለፉ ማሮቼ። በሩ የኛ በር ቆይ ያሳያችኋለሁ። እንደዚህ አዙሬ የላይኛው መስኮቱ ክፍት ነው። በዛ ነው የገቡት። እናማ እንደዛ ነው ማሮቼ። ምን ትሉኛላችሁ? ላግባ ላግባና ባለትዳር ልሆን አግብቼ ባለትዳር ልሆን። እናንተም ደግሞ ሰብስክራይብ አድርጉ። ከሱ ጋር እየመጣን እየተላፋን ወጉ ደርሶኝ ማለት ነው። እኔታችሁ ወጉ ይድረሰኝና ከሱ ጋር የፈለጋችሁት ቦታ ብትፈልጉ አልጋ ላይ በሉን፣ ብትፈልጉ በሬት፣ ብትፈልጉ ሶፋ ስለምንገዛ ሶፋ ላይ የምትፈልጉትን እያደረግን እንፖስትላችኋለን። አዎ ግን ሰብስክራይብ አድርጉ። አዎ ሰብስክራይብ ስታደርጉ ስታበረታቱ ነው እንደዛ የምንሰራው። ዝም ብሎ አይሰራም እንጂ እሱም ራሱ ምንም ችግር የለበትም። ስክት ፍምስ ነው። ስለዚህ ማለት ነው እኔ አሁን ቲክቶክ ላይ ሰርች የመጣሁት እንትን ኮሜንቱን አሰብኩት።
ኮሜንቱን አልዘጋም እንዴ? ግን በጣም ብዙ ሰው እንደሚያየው እርግጠኛ ነኝ። እናቴ ትሞት። በስመ አብ ያስፈራል አልኳችሁ፣ ያስፈራል። ምን አገባኝ እና አየነው እኮ አንገት ደፍተን አየነው ማርያምን። አሁን ሲመችኝ ወፈራላለሁ። አይዟችሁ። ኧረ እንደውም ተመስገን ማርያምን፣ ተመስገን። እንደ ድሮ ሀሳቤ ቢሆንማ እናቴ ሞቼ ነበር እኮ። ይሄ ድሮ ይሄ እንደዚህ በትልቁ መስመር ይወጣል። ይሄ ደግሞ ጅማት እንደዚህ ይወጣል። ይሄ እጄ ይሄ አጥንቴ ስለሆነ ነው። ሌላው ግን እንደዚህ ስትሉ አጥንት ነበር እንዳለ እንትን። ይሄ አጥንት አይደለም፣ ይሄኛው አጥንት ነው። ይሄ የሚታያችሁ የመሀሉ ስለሆነ ነው እንደዚህ ያልኩት። እናንተ ብልግና እንዳታስቡ፣ ብታስቡም አይ ዶንት ኬር። ይሄ ጅማት ክትትር ያለ ነበር። በቃ ያስፈራ ነበረ ቅጥናቴ። ያ ኢላሀ ኢለላህ። ኧረ በስመ አብ ያችሁት። ተመስገን። ምን ነው እናቴ ትሙት። እኔ ቢመቸኝማ እንዴት ቀበጥ እንደሆንኩኝ አስቡት። ስግጥ ያልኩ ቀበጥ ነበር የምሆነው፣ ግን አይደለሁኝም። ለማንኛውም ይሄ እንድወድቅ ለምትፈልጉ ምናምን ይሄንን ብሉ። አሁንም ድጋሜ ሁልጊዜ ማሰብ ያለባችሁ ይሄንን ብሉ አለሽ ቲጂ በሉ። እሺ ስሜ ይሁን ስሜ ነሽ። ኧረ በእናታችሁ ጎረቤት እየረበሽኩ ነው። አይሰማም እናቴ ቤቴ እና ለማንኛውም እንደዛ ነው። ሰብስክራይብ አድርጉኝ። ኧረ 50 አስገቡኝ እንጂ ምን ሆናችሁ ነው? በደምብ ታያላችሁ ግን ሰብስክራይብ አታረጉም። ያ ሸሃዳ እች ልጅ ግን እኮ መታ ነበር እዚህ። ግን እኔ ማንንም ለማግኘት አልፈልግም። አሁን እውነት ማንንም ማግኘት አልፈልግም። ፌመሶቹን ይሄን ነው ሁሉ ማንንም ማግኘት አልፈልግም። ማምዬ ነች አዶናይን ማግኘት ትፈልጋለች። በጣም ነው የምትወዳቸው። ቲሸርት አሰርተናል ለሷም ለኔም። አንድ ቀን እናገኘዋለን። ቀጠሮ ይዘናል። እንደዛ ነው ማለት ነው። በተረፈ ደህና ሁኑ። እኔ ማንም አግዞኝ ማንም ልኮልኝ ማንም ምንም የሚያደርግልኝ ሰው የለም። አድርጊያለሁ ካለ ኮሜንቱን ይሄ ደረሰኝ ማስቀመጥ ይችላል። እኔ ትዕግስት ነኝ። ለዛም ጎንደሬ ቅብር ያልኩኝ። ስለዚህ ማለት ነው ጠንክሬ የራሴን ስራ የፈለገው ስራ ይሁን ልጅን ካስተዳደራት ልጅን ካስተማርኩኝ ልጅን እንደፈለገች ካደረኩኝ እኔ ኮኖርኩኝ የነገውን ነገ ያውቃል። ኃጢአት ምንትሴ የራሱ ጉዳይ። ከሞትኩ በኋላ ስሜ ተጠራ ነው ምን ያደርግልኛል? እኔ ሙቼ አሁን እኮ እንደዚህ ብዙ ችግር ውስጥ ገብቼ ማንም የት ነሽ ቲጂ ያለኝ የለም አይደለ? እስኪ አሁን እንዴት ብላችሁ እንደምትወጣ ያለው በሉቻው። ይሄ ፍቅር ይሆናችሁ እኔ ለኔ የምታስቡ ሰዎች እወዳችኋለሁ። ሌሎቻችሁ ተነፉ። ተው በቃ። ወይኔ ይሄን ያህል ባለጌ ልሆን ነው። በቃ ገና ልሆን ነው። ሆኛ አይደለም ገና ነኝ።